የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይላችሁ እያልኩኝ የዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክሞ የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ ክፍል 4። ቤት ከሄድኩ በኋላ ጸጸተኝ። ለምን ሰጠኋት እያልኩ ከሴትዬ ጋር በኃይለኛ ተጣላን። ነጋ መሼ፣ ጩኸቷ አደነቆረኝ፣ በጣም መረረኝ። ከዕለታት አንድ ቀን ያበደርኳትን ብር ስጭኝ ልላት ሲሄድ የአንገት ብር ገዝታ ቦርሳዬ አስቀምጣልኝ አለች። ይህ ስጦታ ለአንቺ ነው ብላ ሰጠችኝ። የሰጠችኝ ቀን አንገቴ ዙሪያው እንደ እሳት ለበለበኝ። ብሩም ጠቆረ። ግራ ገባኝ። ብሩ ግን በድርሃም ከፍያታለሁ። ይህን የአንገት ብር ከለበስኩ ቀን ጀምሮ አሞኛል አልኳት። በህልሜም ታሰቃየኛለች። የሰው አይን አለብሽ፣ ዝም ብለሽ ልበሽው አለችኝ። ኡስታዜ ውስጤ በጣም አመመኝ። ሰው አስጠላኝ። ፀጉሬ ጨርሶ ወለቀ። እፍረተ ገላዬ ሳይቀር አመድ የሚመስል ነገር እየረገፈ በጣም ተሰቃየው። ጭንቅ ሲለኝ የእናትሽ ቤት አልሄድም አልኳት። ለሴትዬ የታባሽ ቀጥ ብለሽ ትሄጃለሽ ብላ ወሰደችኝ። ገና የእናቷ ቤት ስሙ ሲጠራብኝ ጭንቀቱ፣ ፍርሃቱ፣ ሙቀቱ፣ አለ ምክንያት ራስ መታቱ፣ ማልቀሱ ሁሉም ይፈራረቁብኛል። እንደው ስሰቃይ ቆየሁኝ። ሰውየውም ተቀየረብኝ። ላኢላሃ ኢለላህ። በጣም ገረመኝ። ጨለማ ዋጠኝ። ህይወት ለካ እንዴ ነች ባልፈጠርስ አስባለኝ። እንደው ኃጢአቴ በዝቶ ነው፣ አላህ ሆይ ይቅር በለኝ እላለሁ። ሶላቴንም አቋረጥኩኝ። አዛንም አስጠላኝ። ምግብ ዘጋኝ። ሆዴ ደረቀ። በዚህ ጊዜ ሰውየው እኔ ላይ ጾታዊ ጥቃት ሊያደርስብኝ አስቦ ተተናኮለኝ። እኔም በሴትነቴ አልደራደርም። በክብሬ የመጣ አንገቴ እንደምሰጥ አስጠነቀቅኩት። በጣም እያመመኝ ነው። በዛ ሰዓት ትሸቻለሽ ይሉኛል። ጽዳቴን እጠብቃለሁ። ነገር ግን በጣም ሰውነቴም አፌም መሽተት ጀመረ። ማደርገው ግራ ገባኝ። ይህን ሁሉ ማንም አይረዳኝም። ወዳጅ የለኝ፣ ዘመድ የለኝ። ብቻዬን ተጋፈጥኩት። በስተመጨረሻም ለእህቴ መታመሜ ነገርኳት። እኔ በጣም እያመመኝ ነው። ጭንቅላቴ ልክ አይደለም። እንደ እባብ እየነደፈኝ ነው። ገና ሳልተኛ በመናቤ ያሳየኛል አልኳት። አብሽሪ ትለኛለች። ጠንክሬን የብርታት ትለኛለች። እሷም በጣም ያማታል። በቃ የኛ ህይወት ለፈተና ነው የተፈጠርነው አልኳት። ሰርተናመድ መልካም አርገን ሰው በማይሆን ነገር ጠምዶ ያዘን። ምን እናርግ እያልኳት እሷንም ማስለቀስ እኔም ማልቀስ። አይኔ በጣም ይጋርደኛል፣ በጣም ያሳክከኛል። በተለይ መግሪብ አካባቢ በጣም እፈራለሁ።
የምሞት ይመስለኛል። ሰውየው ባለኝ ነገር ስላልተስማማሁ ዋይፋይ ዘጋብኝ፣ በምግብ ቀጣኝ። አይ መከራ! እሷ ከሱ ትጠረጥረኛለች፣ እሱ ደግሞ ባለጌ መሆኑ ለሷ የምነግርበት ይመስለዋል። በመሃል ተሰቃየሁ። ወላሂ ህይወት ፈተና ናት። የሆነ ቀን በቃኝ ወይ ቢሮ ወሰዱኝ፣ እኔ እያሳመማችሁኝ ነው አልኳቸው። የታባሽ ቀጥ ብለሽ 2 ዓመትሽን ትጨርሻለሽ አለችኝ። ሁሌ ማዘን፣ ሁሌ ትጋዜ። ደሞዜ ሲደርስ ያልተበላሸውንም ዕቃ በደሞዜ እየቆረጠች ብቻ አዛ አደረገችኝ። እኔም እነሱ ሳያውቁ ካርድ እያስሞላው ከእህቴ ጋር አወራ ነበር። በቃ የምኖረው ዝም ብዬ ነው። ምክንያቱም አላማዬ ስለከሸፈብኝ ጭንቅ ጥብብ ይለኛል። ልክ ወደ መኝታዬ ስገባ ሰው የማይችለው እንቅልፍና ትልቅ ጥቁር ሰውዬ እየመጣ እየተገናኘኝ ይመስለኛል። በቃ ባይነጋስ ባይመሽስ እያልኩ አላህን አማርረዋለሁ። የማያልፍ የለም ያልፋል እያልኩ ራሴን አጽናናለሁ። ሰው ሀብታም ነች እያለ ያወራል፣ እኔ ግን ወፍ የለም ባዶ ሰርቼ ባዶ ህይወቴን ጨለማ ወረሰው። ከሞተ ሰው ምኑን ተሻልኩኝ? አጃኢብ ነው ወላሂ ኡስታዜ። በተፈጥሮዬ የሆነ ጊዜ ያደረኩት መልካም ስራ እናንተ ሰጠኝ፣ አልሐምዱሊላህ። በስተመጨረሻም ይሄ ሁሉ ከተሰቃየሁኝ በኋላ ግራ ሲገባኝ የመጨረሻ አንድ ቻንስ ሞከርኩ። በኤፍቢ ሜሪጌታ የሚባለው ጠንቋይ ጥቁር ቁጥር ወሰድኩና እኔ ያመኛል፣ ህክምናችሁ ለሙስሊም ይሆናል አልኩት። ስለ ጥንቁልና የማውቀው ነገር አልነበረምና የመጨረሻ አንድ ቻንስ ሞከርኩ። በኤፍቢ ሜሪጌታ የሚለው ጠንቋይ ቁጥር ወሰድኩና እኔ ያመኛል፣ ህክምናችሁ ለሙስሊም ይሆናል አልኩት። ስለ ጥንቁልና የማውቀው ነገር አልነበረምና አዎ ይሆናል አሉኝ። ጥንቆላ ከሆነ አልፈልግም አልኳቸው። እረ ጸሎት ነው አይዞሽ ልጄ አለኝ። እሺ ምንድነው ማሟላት ያለብኝ ስለው የእናት ስምና ፎቶሽን የራስሽ ስም አለኝ። እኔ ፎቶ ለመነሳት ፊቴ ስለሚያስጠላኝ ፎቶ አልነሳም ሐራም ነው አልኩት። በቃ የእናትሽን ስምና የራስሽን ስም ንገሪን ኮከብ እንዲታይልሽ አለኝ። እኔም እውነት መስሎኝ ተናገርኩኝ። በቃ ቅድሚያ 30 ሺህ አስገቢ፣ አይነ ጥላ አለብሽ፣ እሱ እንድነሳልሽ ብር አስገቢ አለኝ። እኔም በጣም ጨንቆኝ ስለነበር መፍትሄ ካገኘሁ ብዬ ከጓደኛዬ ተበድሬ 30 ሺህ አስገባሁኝ። አይደለም ንሻለኝ ይቅርና ጭራሽ አእምሮዬ ተቆጣጠረኝ። በመኝታ መነሳት አቃተኝ። ደውዬ እረ ባሰብኝ ምን ላድርግ አልኳቸው። ጸሎት እየተደረገልሽ ነው፣ ሮብ ቀን ያንቺ ቀን ነው ያልቅልሻል አለኝ። እኔም የእውነት ፈውስ ያለ መስሎኝ ሮብ ቀን ደረሰና ኮከብሽ ሲያሳይ በሽታሽ ከባድ ነው አልገለጥ ብሎናል። ድጋሜ በነብር ቆዳና በጅብ ቆዳ የሚቀበር መድኃኒት እንዲቀመምልሽ ያለብሽን በሽታ ሙሉውን እንዲነሳልሽ 35,100 ብር አስገቢ አለኝ። 35,000 አስገቢ አለኝ። ወላሂ ማንም ላያምን ይችላል። እኔ ግን የተላከበት ደረሰኝ አለ። እስካሁን በጣም ተባብሰብኝ። በሽታው ሲጨንቀኝ በማታ እንዲገባለት አረኩ። አሁንም ለሰኞ ጠብቄ ያልቅልሻል አለኝ። ምን ከምን እንዳደረገብኝ አላቅም። ድጋሜ 5,000 ለእህቶቼ አስገባሁኝ። ስጠብቅ ወፍ የለም። አሁንም ደግመሽ 50,000 የመጨረሻ 50,000 ያስፈልግሻል፣ አለበለዚያ ህይወትሽ አደጋ ላይ ነው አለኝ። በጣም ጭንቀት ወጥሮኛል። በጣም ታምሜያለሁ። እህቶቼንም አሳመንኳቸው። እኔም የመጨረሻ ተስፋ ቆረጥኩና ከዛሬ ጀምረህ አታውራኝ፣ ገዳይም አላህ ነው፣ እሱ ነው የፈጠረኝ፣ ብሩ ጦሴ ይውሰድ፣ ተውበት አድርጋለሁ ብዬ ብሎክ አደረኩት። የታችን ታሪክ ክፍል 4 ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲደረስ አድርጉ። በክፍል 5 እስክንገናኝ ድረስ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ።
እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።